ሰላም ጤና ይስጥልኝ። ውድ የቡና ሚዲያ ቤተሰቦች አማኑኤል ኃይሌ ነኝ። ዛሬ በአገር አቀፍ መድረክ ስሙ ገዝፎ ስለሚገኘው ነገር ግን ስለ ስኬቱ ምስጢር ገና ብዙ ያልተወራለት አንድ ወጣት ታሪክ አውጋችኋለሁ። ንቃተ ህሊናም ብዙዎቻችሁ በቦክስ ወይም በኤምኤምኤ መድረክ ላይ በነበረው እንቅስቃሴ ታውቁታላችሁ። ዛሬ ግን የምነግራችሁ ስለ ጡንቻው ጥንካሬ ሳይሆን ስለ አእምሮ ንቃትና ስለ ህይወቱ ውጣ ውረድ ነው። ድህነትን ብቻ ሳይሆን ድክመቱን የሚያሸንፍበትን መጽሐፍን እንደጋሻ የያዘበትን ያንን የተደበቀ እውነታ አቀርባለሁ። የንቃተ ህሊና የህይወት ታሪክ የሚጀምረው በገጠር ውጣ ውረድ ውስጥ ነው። በዚያ ድህነት ጥላውን ባጠላበት መንደር ውስጥ ትምህርት ማለት የቅንጦት ያህል የሚታይበት ስፍራ ነበረም። የሚገርመው እውነታ ግን ንቃቴ እስከ 8ኛ ክፍል ድረስ መጽሐፍ የሚባል ነገር አንብቦም ሆነ ተጋፍጦ አያውቅም ነበረም። በትምህርትና በሱ መካከል ትልቅ ገደል ነበረም። ነገር ግን አልችልም የሚለው ቃል በደሙ ውስጥ የለም። ያንን ጨለማ ለመግጠም ወሰነም። መጽሐፍና ንቃቴ የማይተዋወቁበትን ጊዜ ሰብሮ ማንበብን እንደ አዲስ ጀመረም። ያ መጽሐፍ የማይነካው እጅ ገጾችን ማገላበስ ሲጀምር ተአምር ተፈጠረም። ድህነትን ለመናድ የሄደበት ርቀትናም ለንባብ የነበረው ፍቅር የሚጀምረው ከዚህ በታች ካለው ትልቅ ውሳኔ ላይ ነው። ንቃቴ መጽሐፍን አንዴ ከጨበጠ በኋላ ወደ ኋላ አላለም። በገጠር ህይወቱ በጉልበት ሥራ መካከል ሆኖ አእምሮን መገንባት ቀጠለም። በ8ኛ ክፍል ላይ ፈተና ላይ ውጤት ሲመጣ መላው መንደር ደነገጠም። ከ8ኛ ክፍል ከሁሉም አንደኛ ወጣም። ይህ ድል የመንገዱ መጀመሪያ እንጂ መጨረሻ አልነበረም። ወደ ዩኒቨርሲቲ ሲገባ የነበረው የድህነት ጫናም ከፍተኛ ቢሆንም እሱ ግን ትኩረቱን መጽሐፍ ላይ ነበረም። ማንበብን የህይወቱ አካል አደረገው። በመጨረሻም በዩኒቨርሲቲ ቆይታው 4 ነጥብ በማምጣት ድህነትን ለአእምሮ እድገት እንቅፋት እንዳልሆነ አረጋገጠም። ድህነትን ቆርጦ ለመጣል ንቃቴ አንድ ውሳኔ ላይ ደረሰም። ካደገበት የገጠር ቀዬ ተነስቶ ወደ አዲስ አበባ ያደረገው ጉዞ የድፍረት ጉዞ ነው። በኪሱ ምንም ሳይዝ ነገር ግን በአእምሮ ሙሉ ተስፋን ሰንቆ ወደ መዲናችን አዲስ አበባ ገባም። አዲስ አበባ ለሱ አልጋ በአልጋ አልነበረችም። ድህነትን በጽናት ታግሏል። ማጣትን ለማሸነፍ ተፋልሟል። በአዲስ አበባ ጎዳናዎች ብርድና ፀሐይ ሲፈራረቅበት አሳልፏል። የሆቴል ትርፍራፍን በልቷል። የፈተናው ስፋት ከሚገመተው በላይ ነበረም። በኤምኤም ውድድር ላይ እኔ የጫካው ንጉሥ ነኝ፣ የነቃ ህሊና አለኝ በማለት ተጋጣሚ ጆንና ብዙዎችን ትኩረት በሳበ መልኩ የገጠር ልጅ ይችላል የሚለውን ለወጣቶች አስተምሯል። በውድድሩ ዓለም መሸነፍም ማሸነፍም ያለ ቢሆንም ድህነትን ግን አሸንፏል። አልችልም የሚለው ድክመት እችላለሁ በሚል ብርታት ቀየረውም። ድክመትን መጥላት ሳይሆን ድክመትን ማሸነፍ እንደሚቻል በተግባር ማሳየት ጀመረም። በዚያን ጊዜ ነው ንቃተ ህሊና የሚለውን ስም ለራሱ የሰጠው። ይህ ስም እንዲሁ የወጣ ስም አይደለም። አእምሮ ከእንቅልፍ የነቃ መሆኑንና ማንነቱን ያገኘበት ታላቅ ስም እንጂም። ብዙዎች ንቃቴን የሚያውቁት በስፖርቱ ዓለም ጆንን ሲፋለም ይሆናል። ነገር ግን ንቃቴ ራሱ የሚናገረው አንድ እውነት አለም። እኔ መጀመሪያ ያሸነፍኩት ተፋላሚ ሳይሆን ድህነትን ነው ይላል። ይህን ድህነት ደግሞ ያሸነፈው በጡንቻ ሳይሆን በንባብና በእውቀት ነበረም። መጽሐፍ ማንበብ ለስፖርቱ ዓለም አዲስ መነቃቃትን ፈጠረም። አንድ ስፖርተኛ ጠንካራ ጡንቻ ብቻ ሳይሆን የነቃ ህሊናና ሰፊ እውቀት ሊኖረው እንደሚገባም አሳይቷል። የእሱ ንባብ የትግል ስልቱን፣ የህይወት አመለካከቱንና ለሰዎች ያለውን ክብር ቀይሮታል። ዛሬ ንቃተ ህሊናም ስፖርተኛ ብቻ አይደለም፣ እሱ ተንቀሳቃሽ ቤተ መጻሕፍት ነው። የገጠር ህይወቱን ውጣ ውረድ አልፎ ድህነትን አሸንፎ በትምህርት የላቀ ውጤት አምጥቶ
አሁን ለሚሊዮኖች ወጣቶች ተምሳሌት ሆኗል። መቻልን ለመቻል የከፈለው መስዋዕትነት በታሪክ ገጾች ላይ ይጻፋል። የቡና ሚዲያ ቤተሰቦች የንቃት ህሊናን ታሪክ የሚያስተምረን አንድ ትልቅ ቁም ነገር አለ። ከየት መጣ ሳይሆን የት መድረስ ትፈልጋለህ የሚለው ዋና ጉዳይ ነው። መጽሐፍን የናቀ ህሊና ይተኛል። መጽሐፍን ያነበበ ህሊና ግን እንደ ንቃት ድህነትን ያሸንፋል። እኔ አማኑኤል ኃይሌ ነበርኩ። የዛሬው ዝግጅታችን ይህንን ይመስል ነበረም። በቀጣይ በሌላ ጊዜ አስገራሚ ታሪክ እስከምንገናኝ ሰላም ቆዩኝ። ቸር ያሰማን። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉም። ከተመቻችሁ ለሌሎች ሼር እና ላይክ ማድረጋችሁን አትርሱም። ጤና ይስጥልኝ።